ዱዓ ፓርትቱ ኢንሻአላህ ኮሜንት ላይ ትዳር እንዴት እንደው የትዳር ነገር ረሳህብን ባዩ በስቷል። ራስህ ላጤ ያላገባህ ለራስህ ዱዓ አታረግም እንዴ ብላችሁኛል። ኢንሻአላህ ላጤዎች ያላገባን ሰዎች አላህ ይህን ረመዳን የመጨረሻ የላጤነት ወር ሊያደርግልን ነይታችሁ እኔም ነይቼ ነው አሚን በሉ ኢንሻአላህ። አላህ ሱብሓነሁ ወተዓላ ድሮን ከዚህ ከረመዳን በኋላ ድሮን የምንፈልገውን ትዳር ሰጥቶን መነጋገሪያ የሆነ ሰማይ ቤት መነጋገሪያ የሆነ ትዳር አላህ ይስጠን። እንደው እስካሁን ለምን ዘገየ? ይሄ ትዳር ለምን ዘገየ? እንደው የት ነበር የሚያስብል ትዳር አላህ ይስጠን ኢንሻአላህ። ሙሳ አለይሂ ሰላም ዛፍ ስር ቁጭ ብለው ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር አሉ። ጌታዬ ሆይ አንተ ለምታወርድልኝ ኸይር ብቻ ጓጊ ነኝ ሲሉ አላህ ሚስታቸውን በእግሯ አመጣላቸው። ሱብሃንአላህ። እና እኛ አናቃትም አታቁትም ኢንሻአላህ ከየትም ብሎ ለሴቶች እንደ ነብይ አለይሂ ሰላቱ ወሰለም ሰው የሚረዳ ትሁት አዛኝ እንደ አቡበከር ረቂቀል ቀልብ እንደ ዑመር ጀግና እንደ አሊ አፍቃሪ አላህ ይስጣችሁ። ለኛ ደግሞ እንደ ፋጢን አይነት ተፈቃሪ ቆንጆ ትሁት የዲን ሰው የልጆቿ እናት እንደነ አይሻ አይነት ፈጢን አላህ ይዳረን ከየትም ብሎ ማለት ነው ኢንሻአላህ። አላህ ሊቀበልን ነው መቼም ይሄን ዱዓ ያበዛው። አሁንም በደንብ አሚን በሉ ነይታችሁ። በተለይ ቀጣይ ረመዳን አላህ ወልደን ከብደን ኢንሻአላህ ሚስቶቻችን ጋር ሆነን አላህ ድሮን ምንገናኝ አላህ ያደርገን ኢንሻአላህ። አላህ ድሮን ለሰርግ የምንጠራራ አላህ ያደርገን ያ ረቢ። ይሄ ጥሩ ሚስትና ጥሩ ባል ዱዓ ስለሚያስፈልገው ነው። ወላሂ በደንብ ዱዓ አድርጉ አሚን በሉ ኢንሻአላህ። አላህ ሊቀበለን አሁንም ለአላህ ነው። በደንብ ሼር አድርጉት ኢንሻአላህ፣ በደንብ ሼር አድርጉት። والسلام عليكم ورحمة الله وبركاته. أما بعد أسأل الله العظيم رب العرش الكريم أن يجمعنا في دار كرامته إخواننا على سرور متقابلين الله العظيم إن شاء الله تعالى أتبع ملك ترى مستعد إن شاء الله كويس يوجد من الملك ملكتي رمضان تعالى سمعتني أكاد مسلم يتعايز الكثير والآن تتركنا الزيو يتفكرون ያሉ ሰዎች አላህ ይጨምርላቸው። የዘነጋን ሰዎች ደግሞ አላህ ያወጣን ፈቆሉ አሚን። መልክቴ የመጀመሪያው ምንድነው? ባረከላሁ ፊና ወፊኩም አልኢኽላስ። እንደ ራስ ክፍተት ሰላይሁ የሚነሱ ኢኽላስ የሚባል ነገር ስራችንን ለአላህ ሱብሓነሁ ወተዓላ ብቻ ማድረግ። አንድ ቀን በቅርቡ የሰማሁት ታሪክ ነው። ተኝተው ይቀራሉ ቁርአን ማለት ነው። በደማቸው ቁርአን ያነባሉ። እያንዳንዱ መላእክት ከላይ የጻፈ ይመስላቸዋል። የጻፈ ሲቀሩ በእያንዳንዱ ሐርፍ አጅር ያስቀምጥላቸዋል ማለት ነው። ከዛ መስጊድ ቁጭ ብለው እየቀሩ የሆነ ሰው ይገባል ማለት ይገባል። ልክ ሲገባ ድምፃቸውን ቅያል አደረጉት። ልክ እኛ እንደምናደርገው እሱ ሲገባ ድምፃቸውን የተወሰነ ከፍ አደረጉት፣ ቮሊዩም ጨመሩት። ከዚያ መጽሐፉን የተወሰነ ሰዓት የተወሰነ ደቂቃ አጅሩን መጽሐፍ ከሆነ ወደ ራሳቸው መለስ ብለው ለአላህ መቅራት እንዳለባቸው አስተንትነው ሲቀሩ አጅሩ መጽሐፍ ጀመረ እና ጠየቁት። ለምንድን ነው በሆነ ተውት ቤት ሲሉት መላእክቱ መጀመሪያ እየቀራ የነበረው ለአላህ ነው። እየሰራ የነበረው የአላህን ፊት ብቻ ነበር ፈልገን እየሰራ የነበረው። ወላኪን ሰው ሲመጣ ማለት ንያት ተቀየረችና ድምፅ ይቀየራል እና እሱ ነበር ስቃለ እና ሐይበቴ ከመስራታችን በፊት ሰለፎችን ሱሐቦች የሚያስጨንቃቸው ነገር ከሰዎች በላይ አላህ ተቀብሎ ነው። ስለዚህ ጾማችንን ለአላህ ነው የሚሰው። እኔ ዳዕዋ ስለት ዛሬ የወጣሁት እናንተ እንደምታደርጉኝ በመስራት እንደሰጡ ከሆነ እንደው የጀሃነም መንገድ ነው። ወላኪን ስነሳ ንያዬ ለአላህ ሆነ፣ የሚጾመው ለአላህ ሆነ፣ የሚሰግደው ለአላህ ሆነ። ሁሉም ስራ ይባል ወደ ያደረጋችሁ ንግግራችሁ ከንግግራችሁ ጀምራችሁ ሐታ ከሰላምታችሁ ጀምራችሁ ሰለፎች በጣም ለኢኽላስ ይጨነቁ ነበር። سعيد بن معاذ عاش كتابة الصحابة زاد لديه الرسول بأن يتسلم ولسه مدوجه في يشفره لريت دابو يريدون لما ساكن مش عايزهم يشتغل سيموت قال ما يرسل مقرباتنا يا أبو زمن بالبنا هيو جنازة ولا جنازة إيه تقول من الكتاب هذا ما إيه نبى تشكل مسلم كبير من الله سبحانه يموت هذا يموت كان
ዓርስ ትንቀጠቀጣለህ። ስለዚህ የመጀመሪያው ኢኽላስ ላይ በደረሱ ይያችሁ ይሰግዳችሁ አለባበሳችሁ አረማመዳችሁ የአንዳንዱ ነገር ለማሟል አለበት ለአላህ ሱብሓነሁ ወተዓላ መሆን አለበት። ሁለተኛው አጭር መልእክት ዱዓ አደራችሁ። ረመዳን የሚለብን ሐዘን ዱዓ ላይ ተመራ አሪሑ ቢዱዓ በዱዓ ላይ ተመራቱ ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለ ዱዓ አንዲት ነገር የሚቀርቡት ነገር ዱዓ ሶስት አይነት ወይም አላህ ከረስ ያበዘው ነገሮች አንደኛው አላህ ያስጻፈልን ነገር ምንም ቀየራት ምሳሌ መሞቻ የተደገሙ ነገራት ለአንተ ደግሞ ያልተጻፉ ነገራቶች አሉ። ግን መሀል ላይ የሆነ ክስተው ትሆነ አላህ እነዛ ነገራቶች በአንተ የዱዓ ውጤት የሚወስኑ ናቸው። አንተ ተሳትፈ ዱዓ ማታደርግ ከሆነ አይሆንም። ተገባህ? ስለዚህ የራስን እጣ ራሱ መወስንበት ዱዓ ማታደርግ ለዛ አላህ ነው ፈኢኒ ቀሪብ እኔ ቅርብ ዱዓ ብስል ይቀበላል። ለዛ ኢብኑ ቀይም ረሕመቱላሂ ዐለይህ አንድ ሰው ዱዓ ከመቀበሉ አንድ ማሳያ ዱዓ እንዲያደርግ ያስተዋል። እጁን ይዘረጋል። ዑመር ብን ኸጣብ ረዲየላሁ ዐንሁ ነው እኔ እጄን ማንሳት የከበደኝ ሰዓት እንጂ ዱዓ ካደረግኩ አላህ ይቀበለኝ እና ዱዓ ያደርጋችሁ ሱጁዳችሁ ላይ አላሁመ አዕዝ ጠሪቃ ባይነቱ የአላህ መዛኢን ለኔ የሚያደርጋችሁ ሐጃችሁን ለአላህ የነገራችሁ ነው ወይ? ስለዚህ እዚህ ዱዓ ላይ እንበረታ። አስረኛው ቀን ቀርቧል። ሙሳ ሳል አላህ ይባረካል። ብዙዎች ሰዎች ከሚጠቀሙበት አላህ ያድርገን። ዱዓ በተለይ ደግሞ ለሞቱ ቤተሰቦች ለሞቱ ኸይር ስራ ለተቆረጡባቸው ሰዎች ዱዓ በጣም ያስፈልጋቸው። እኛስ ይሁን ኢንሻአላህ እናደርጋለን። እነሱስ አሁን ያስፈልጋቸው አላህ ይማራቸው። አላህ ይማራቸው። እየተቀጡ ከሆነ አላህ ቅጣታቸው ወደ ኒዕማ ይቀይርላቸው። እየተነዓሙ ከሆነ አሁን ጸጋ የሆነ ደግሞ አላህ ይሰጥላቸው። አላህ ይቀበላቸው።